የኔ እህት የማዳም ቅመም እንደምን አለሽ? ደህና ነሽ ወይ? ሁሉ ሰላም ነው? ይመስገን ይመስገን። ያው መቼም ጾሙ አለቀ። ምናልባት ጾም ላይ የነበረው የሥራ ጫና አሁን ትንሽም ቢሆን ይቀንስልሻል ብለን ተስፋ እናደርጋለን። እና እህት ዓለም ምን ያህል ሰዓት ተኛሽ ዛሬ? በቂ ውሃ አስጠጣሽ? መውሰድ ያለብሽስ መድኃኒት ወሰድሽ? ምናልባት በስራ ጫና ምክንያት እግርሽ ሲያብጥ ውሃ ሙቀሽ ጨው ጨምረሽ ሎሚ አድርገሽ እያሸሽው ነው? እኔ እህት ውሃ ጠጣሽ ወይ? መድኃኒትሽን ወሰድሽ ወይ? እንዴት ነው እብጠት ነገሮች ሲኖሩ ራስሽን እያከምሽው ነው ወይ ብዬ ስጠይቅሽ እነዚህ ነገሮች ተራ ሊመስሉ ይችላሉ። መሳቅ ያለበት ሰው ሊስቅ ይችላል። ግን የኔ እህት ግድ የለም ለማንም ግድ አይሰጠንም። አንቺ ግን ራስሽን ጠብቂ የኔ እህት። ታውቂያለሽ የኔ እህት አልጋ ቁራኛ መሆን ማለት በህይወት መሞት ማለት ነው። በድን መሆን ማለት ነው። እህት ዓለም ከታመምሽ ማንም ዞር ብሎ አያይሽም። አልጋ ቁራኛ ከሆንሽ ማንም እንዴት ነሽ ያለሽ አይልሽም። ትላንት የረዳሽው ሰው ዛሬ ዞር ብሎ አያይሽም። አንቺ ግን ምን አድርጊ ምን ትሆኚ ምንም የሚያውቁት የለም። ማንም ዞር ብሎሽ የሚያይ የለም። እኔ እህት ግድ የለሽም፣ በእውነት ግድ የለሽም። ራስሽን ጠብቂ። ምግብሽን ብይ፣ መድኃኒትሽን ውሰጂ፣ ራስሽን ጠብቂ። እሺ የኔ እህት እና ጤናሽ በምን አጋጣሚ ሊቃወስ እንደሚችል አታውቂም። ስለዚህ የኔ እህት እባክሽን ራስሽን ጠብቂ። ትላንት ታልሚው የነበረውን ነገር ዛሬ ያልተሳካው ግን በቅጽበት ሊሳካ ይችላል። ስለዚህ ታልሚያቸው የነበሩት ወደፊት ታስቢያቸው የነበሩ ነገሮች እንዲሳኩ ከምንም በላይ ዋጋ ያለው ጤናሽ ነው። ጤና ካለ ሁሉም ነገር ታገኛለሽ የኔ እህት። ጤና ካለ ወጥተሽ ታመሰግኛለሽ የኔ እህት። ጤና ካለ ወጥተሽ የፈለግሽው ነገር ማድረግ ትችያለሽ። ጤና ካለ ምንም ነገር ማድረግ ትችያለሽ። ከምንም በላይ ጤናውን አምና ለጤናሽ ዋጋ ስጪ የኔ እህት። አይዞን ብርታት የሚሆንሽ ነገር ከፊት ለፊት የለም አይደለ? ግን ፈጣሪ አለ። እስካሁን በህይወት አለሽ። እስካሁን እየታገልሽ ነው። ወጥተሽ መግባት እየቻልሽ ነው። መብላት እየቻልሽ ነው። መጠጣት እየቻልሽ ነው። ፈጣሪን ተመስገን ማለትን እየቻልሽ ነውና ይህ ትልቅ ጸጋ ነው የኔ እህት። ይሄን ነገር ፈጣሪ ሳይነፍግሽ የሰው እጅ ሳያሳይሽ አልጋ ቁራኛ ሳያደርግሽ እባክሽን ራስሽን ጠብቂ የኔ እህት። ዛሬ ያለው ነገር በሙሉ የዛሬ ነው። ነገ ሌላ ነው፣ ይቀየራል። ተስፋ አለን፣ እምነት አለን። እሺ እንዳታይ የፀጉርሽን መሸበት፣ እንዳታይ የፊትሽን የመጨማደዱን፣ እንዳታይ የእድሜሽ መሄዱን፣ እንዳታይ ወጣትነት አልፎ ጎልማስነት መተካቱን እንዳታይ። ሁሉም ነገር ያንቺ የሆነውን ነገር በጊዜው ታገኘዋለሽ የኔ እህት። ተመስገን ማለትን ልመጂ፣ ፈጣሪ ማመስገን ልመጂ። ከዛ መሆን ያለበት በጊዜ ይደርሳል። ቤቱም፣ ልጁም፣ ባሉም ሁሉም ነገር። ጤናሽን አደራ የኔ እህት፣ ጤናሽን አደራ የኔ እህት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ፈጣሪ የኔንም ያንቺንም መጨረሻ ያሳምረው። መልካም ጊዜ። ደህና ሆኝልኝ።